ሄሎ የህቴ ባል ረኒ ፍቅረኛዋ ነኝ ይሄ ነገር አባት በእናትህ እርዳኝ ባትሪ ነው መሰለኝ እምቢ ያለች መኪናዋ መካኒክ ለምን አጠሪ ምናልባት ባትሪ ባይሆን ሹራብ ደግሞ እንዴት ነው የሚያምረው የኔ እናት ምንድነው እንደምታስቢው አይደለም ማታ እናወራበታለን እሺ ይቅርታ ከክፋት አይደለም እቤት ገብተሽ እውነቱን ትነግሪያታለሽ እኔ አስታርቃቸዋለሁ በእናትህ ከአረብ ሀገር እህቴ ነች እና እንካን ነግራት ዛሬ አለ መቼስ ምን ልበላት እህቴ ፍቅረኛዬ ነው ተዋወቂው ምን ሄሎ የህቴ ባል ረኒ ፍቅረኛዋ ነኝ ወይኔ ቆይ የምልክላችሁን ገንዘብ የት ነው የምታደርጉት ይህን ነው የምታደርጉት ንገራታ በድጋፍ ማይክሮ ፋይናንስ ቆጠበ ነው ድጋፍ ከ50 ሺህ ብር ጀምሮ ከ3 ወር እስከ 1 ዓመት የቆጠበ ከ15% እስከ 24% ወለድ ያገኛል የምርህ ነው እኔ አይደለሁም ያልኩት እና ማን ነው ከድጋፍ ጋር ቆጥበው የገንዘብ ውድቀቱን በማምለጥ ትርፋማ የሆኑት ጓደኞቼን አይተን ነው ተመስገን ነው ገንዘብ ተቀምጦ ሌላ ገንዘብ ከሰራ ለጓደኛዬ የምንገራት ስልካችሁ ንገረኝ በ6575 ወይም በዚህ ቁጥር ድጋፍ ብሎ የደወለ እንጀራውን ሁለት ይጋግራል አድራሻውንም ንገራት ቦሌ ቡልቡላ ሪፌንቲሞን ሁለተኛ ፎቅ ላይ ያገኛቸዋል ተዘጋ እስካሁን ሃፒ በርዝዴይ እሷ እኮ ነች የደወለችው ምን የስራ ጓደኛዬ ናት ለልደት ፕራንክ ነው